እንግዲህ የአፍሪካ ቀንድ በተለይም ደግሞ ኢትዮጵያ የሰው ልጅ ታሪክን ለመረዳት እንደ አንድ ትልቅ ቤተ ሙከራ ተደርጋ ትወሰዳለች። ለምን? ምክንያቱም ከጥልቅ የዘረመል ስሮቻችን አንስቶ እስከ ውስብስብ ማህበረሰቦች ምስረታ ድረስ ሁሉንም ነገር እዚሁ እናገኛለን። እናም በዚህ ትንታኔ ውስጥ የዚህን ቤተ ሙከራ አስገራሚ ግኝቶች አንድ በአንድ መመርመር እንጀምራለን። ይህን ኃይለኛ ጥቅስን መልከት ምን ይላል? ኢትዮጵያ ለሆሞ ሳፒየንስ መነሻ ብቻ ሳትሆን ተከታታይ የፍልሰት የግንኙነት እና የርዕዮተ ዓለም ክሪስታላይዜሽን መድረክ ነበረች። የማለት ምን ማለት ነው? ነገሩ ኢትዮጵያ የሰው ልጅ መነሻ ቦታ ብቻ ነበረች ብሎ አያበቃም። ከዛም አልፎ ለሺህ ዘመናት የሰው ልጅ ሲንቀሳቀስ፣ ሲገናኝ፣ ባህል ሲለዋወጥ የሁሉም ነገር ማዕከል ሆና ቀጥላለች። በቃ ይህ ስፍራ የሰው ልጅ ታሪክ የተጻፈበት ሕያው መዝገብ ቤት ነው ማለት እንችላለን። እሺ፣ ጥያቄው ግን ይሄ ነው። የ300 ሺህ ዓመት ዕድሜ ያለውን ታሪክ እንዴት ነው ልናነበው የምንችለው? መልሱ እንግዲህ በተለያዩ ቦታዎች ተደብቆ ነው ያለው። አንዳንዱ በጥንታዊ ዲኤንኤ ውስጥ ተሰውሯል፣ ሌላው በድንጋይ በተቀረጹ ቅሪተ አካላት ውስጥ እንዲሁም በዋሻ ግድግዳዎች ላይ በተሳሉ ምስሎች ውስጥ እናገኘዋለን። ስለዚህ እስቲ አብረን የመጀመሪያውን ፍንጭ እንቀጥል። እሺ፣ የመጀመሪያው ክፍላችን ጥልቁ የሰው ልጅ ሥራችን ይላል። ጉዞአችንን የምንጀምረው ከየት ይመስላችኋል? ከማንኛውም ቅርስና ታሪክ በፊት ከነበረው ማስረጃ ነው። ይሄ ማስረጃ ደግሞ በሁላችንም ውስጥ በዘረመል ኮዳችን ውስጥ ተደብቆ የሚገኘው የራሳችን ጥልቅ ታሪክ ነው። ሃፕሎግሩፕ A00። ይሄ ትንሽ ሳይንሳዊ ቃል ሊመስል ይችላል፣ ግን በጣም ቀላል ሐሳብ ነው አለው። እስቲ እንደዚህ ያስቡት። ልክ በአባት በኩል ያለውን የሰው ልጅ የቤተሰብ ዛፍ ስር መሰረቱን የመጀመሪያውን የቅርንጫፍ እንዳገኘ ነው ማለት ነው። በሌላ አነጋገር የሰው ዘር ሁሉ የጋራ አባት የመጀመሪያው የዘረመል አሻራ ነው ማለት እንችላለን። ከ338 ሺህ ዓመታት በፊት ይሄ ቁጥር ዝም ብሎ ቁጥር አይደለም። በጣም የሚያስደንቀው ነገር ይሄ የA00 የዘር ግንድ የጋራ አባት የኖረበትን ጊዜ ነው የሚያሳየው። ይሄ ማለት ደግሞ እስካሁን ካገኘናቸው የሰው ልጅ ቅሪተ አካላት በሙሉ ዕድሜው ይበልጣል። አስቡት እስቲ። ይሄ ግኝት ብቻውን ስለ ሰው ልጅ አመጣጠት የነበረን መላመት በሙሉ ነው የሚፈታተነው። እሺ፣ ይሄ የጊዜ ሰሌዳ ነገሮችን በደንብ እንድናይ ያደርገናል። በሉ እንመልከት። የA000 ምስር ከ338 ዓመት በፊት ነው። የኦሞ አንድ ቅሪተ አካል ደግሞ ከ233 ዓመት በፊት። በመካከላቸው ብቻ ከ100 ሺህ ዓመት በላይ ያለ። ከዚያ ደግሞ ሰዎች ከአፍሪካ መውጣት ከመጀመራቸው በፊት ሌላ 160 ሺህ ዓመት አለፈ። ይህ የሚያሳየን የሰው ልጅ ታሪክ እኛ ከምንገምተው በላይ እጅግ በጣም ጥልቅና ረዥም መሆኑን ነው። ያው የዘረመል ታሪኩን አንድ ነገር ነው። ይህን የሚያጠናክረው ደግሞ የሚታይ የሚጨበጥ አካላዊ ማስረጃ መኖሩ ነው። ይሄውም የኦሞ አንድ ቅሪተ አካል ነው። በጣም የሚገርመው ይህ ቅሪተ አካል ከ233 ሺህ ዓመታት በፊት የኖረ ቢሆንም ልክ እንደ ዘመናዊ ሰው ከፍ ያለ ግንባርና ግልጽ የሆነ አገጭ ነበረው። ይህ ማለት ምን ማለት ነው? የእኛ ዝርያ ሆሞ ሳፒየንስ ከምንገምተው 30 ሺህ ዓመታት ቀድሞ እዚህ ምድር ላይ ነበር ማለት ነው። እሺ፣ ሁለተኛው ክፍላችን ጥንታዊ የዘረመል መስቀለኛ መንገድ ይላል። እንግዲህ ታሪኩ የሰው ልጅ መነሻ ላይ ብቻ አያበቃም። የጥንታዊ ምድር ከዚያም አልፎ በተለያዩ ዘመናት ሕዝቦች የተገናኙበት፣ የተደባለቁበት እና አዲስ ማንነቶችን የፈጠሩበት በቃ አንድ ትልቅ የመቀላቀያ ማዕከል ነበር። የአፍሪካ ቀንድን የዘረመል አወቃቀር ስንመለከት በጣም የሚገርም ነገር እናያለን። ሁለት ዋና ዋና ታሪኮችን ነው የሚነግረን። አንደኛው እዚያው የነበረው ቀደምትና አገር በቀል አፍሪካዊ የዘር ግንድ ነው። ሁለተኛው ደግሞ በጣም የሚገርመው ከ23 ሺህ ዓመታት በፊት ከምዕራብ ዩራሽያ ወይም እስያ አካባቢ ወደ አፍሪካ ተመልሶ የመጣ ሕዝብ ያመጣው የዘረመል ክፍል ነው። ይሄ አካባቢው ከጥንት ጀምሮ ለአህጉራት የሕዝብ እንቅስቃሴ ቁልፍ መስቀለኛ መንገድ እንደነበር በግልጽ ያሳያል። እሺ፣ ሦስተኛው ክፍል ድንጋይ ታሪክ የሚናገርበት። እስካሁን ያየነው በዲኤንኤ ውስጥ የተደበቀውን የማይታየውን ታሪክ ነው። አሁን ደግሞ ከዚህ ወጥተን ጥንታዊ ሰዎች ራሳቸው ወደ ተወልን ተጨባጭ የታሪክ መዝገብ እንሸጋገራለን። እንደ ላጋ ኦዳ ባሉ የድንጋይ መጠለያዎች ግድግዳ ላይ የራሳቸውን ሕይወት፣ እምነትና ዓለም በቀለም የቀረጹበትን ትረካ እናያለን። የላጋ ኦዳን ዋሻ ስንመለከት በጣም የተደራጀ ነገር ነው የምናየው። ይሄ ሰንጠረዥ እንደሚያሳየው ቦታው በሁለት ይከፈላል።
የላይኛው ወለል ወይም ታላቁ ጋለሪ ከዕለት ተዕለት ሕይወት ጋር የተያዙ ትልልቅ ምስሎች፣ የከብቶች፣ የፍየሎች ስዕሎች ያለበት ነው። ታችኛው ወለል ደግሞ ለመንፈሳዊ እና ለሥርዓታዊ ጉዳዮች የተለየ ይመስላል። የሚያሳየው የተራቀቀ ማኅበራዊ ሕይወት እንደነበራቸው ነው። በክልሉ የድንጋይ ላይ ስዕሎች ውስጥ የጥበብ ስልት ዝግመተ ለውጥን በግልጽ ማየት እንችላለን። በመጀመሪያው የሱሬ ዘመን በሚባለው እንስሳትን በተፈጥሯዊ መልካቸው ነበር የሚስሉት። ከዛ ቀስ በቀስ ነገሮች ተለወጡ። ሰውነታቸው ከልክ በላይ ይረዝማል፣ እግሮቻቸው በቅጥ ይሰራሉ። ከዚያም ወደ ረቂቅ ወይም አብስትራክት እየተለወጡ ይመጣሉ። በመጨረሻም ጉብታ ያላቸው ከብቶችና ግመሎች መታየት ይጀምራሉ። ይሄ ዝም ብሎ የስዕል ለውጥ አይደለም፣ በሰዎቹ አስተሳሰብ ላይ የተከሰተውን ጥልቅ ለውጥ ነው የሚያሳየን። እሺ፣ አራተኛው ክፍላችን የማኅበረሰብ አወቃቀር ነው። ጥያቄው ይሄ ነው። እነዚህን አስደናቂ የጥበብ ሥራዎች የፈጠሩት ሰዎች እነማን ነበሩ? ሕይወታቸውስ በምን ዓይነት ሥርዓት ይመራ ነበር? እስቲ አሁን ወደ ማኅበራዊ አወቃቀራቸው እና ዓለምን እንዴት ይመለከቱ እንደነበር እንዝለቅ። አንድ በጣም የተራቀቀ የአገር በቀል አስተዳደር ምሳሌ ይኸው የጌዲዮ ባሌ ሥርዓት ነው። ዋናው መርሁ በጣም የሚገርመው በየ8 ዓመቱ ሰላማዊ የሥልጣን ሽግግርን ማረጋገጥ ነው። ዝም ብሎ አይደለም፣ በደንብ የተደራጀ ነው። ለምሳሌ ራባ የሚባል ደረጃ አለ። እዚህ ላይ ለወደፊት መሪነት ይዘጋጃሉ። ሉባስ የሁሉ ደግሞ ንቁ መሪ ይሆናሉ። ይህ ሥርዓት መሪዎችን ከማዘጋጀት አንስቶ ማኅበራዊ መረጋጋትን በማስጠበቅ ረገድ ምን ያህሉ ስብስብ እንደነበር ያሳያል። እንግዲህ የእነዚህን ጥንታዊ ማኅበረሰቦች ዋናኛ አንቀሳቃሽ ኃይል የጀግንነት ስኬት ሥርዓት ወይም ሜሪቶሪስ ኮምፕሌክስ የሚለው ነገር ነበር። ዋናው ሐሳብ ይሄ ነው። ማኅበራዊ ክብርና ሥልጣን በውርስ አይገኝም። ይልቅነስ እንደ አደገኛ እንስሳትን ወይም ጠላቶችን ማግደል ባሉ ተጨባጭ የጀግንነት ተግባራት ነው የሚገኘው። በቃ ስኬት በሥራ ነው የሚረጋገጠው። የዚህ ሥርዓት ዋናው መርህ ደግሞ በዚህ ጥቅስ ይገለጻል። በሕይወት ጥፋትና ዳግም መፈጠር መካከል ያለው የማይነጣጠል አንድነት። ይሄ ትንሽ ከበድ ያለ ፍልስፍና ነው፣ ግን ዋናው እምነታቸው ነበር። በሌላ አነጋገር አንድ ሰው አዲስ ሕይወት የመፍጠር ልጅ የመውለድ ማኅበረሰቡን የመምራት ኃይል ለማግኘት በመጀመሪያ ሕይወት መውሰድ አለበት ብለው ያምኑ ነበር። ይህ የአስተሳሰብ ሥርዓታቸው መሠረት ነበር። ያው ይሄ ርዕዮተ ዓለም በአየር ላይ የቀረ ሐሳብ ብቻ አልነበረም፣ በተጨባጭ ነገሮች ይገለጽ ነበር። ለምሳሌ እንደ ካላቻ ያሉ የግንባር ጌጦች፣ የወንድ ብልት ቅርጽ ያላቸው ግዙፍ የድንጋይ ሐውልቶች ወይም ቱቱፌላ እና የእንጨት መታሰቢያ ሐውልቶች ወይም ዋካ። እያንዳንዱ ሐውልትና ጌጥ የአንድን ሰው ጀግንነትና በማኅበረሰብ ውስጥ የነበረውን ደረጃ የሚመሰክር ሕያው ማስረጃ ነበር። በቃ እነዚህ ሐውልቶች የዝምታ የታሪክ ምስክሮች ናቸው። እሺ፣ አምስተኛውና የመጨረሻው ክፍላችን አደጋ ላይ የወደቀ ቅርስ ይላል። ይህን ሁሉ በሺዎች የሚቆጠሩ ዓመታትን የተሻገረ አስደናቂ ታሪክ ከመረመርን በኋላ አሁን ላይ ወዳለው አሳሳቢ እውነታ ትኩረታችንን ማዞር አለብን። ይህ በዋጋ የማይተመን ታሪካዊ መዝገብ ዛሬ ላይ ከባድ አደጋ አንዣብቦበታል። ይህ ገበታ ዋና ዋናዎቹን ስጋቶች በግልጽ ያሳያል። አንደኛ፣ የአካባቢ መበላሸት አለ፣ ከእርጥበትና ከቸልተኝነት የሚመጣ። ሁለተኛ፣ በሰው ሰራሽ የሚደርስ ጉዳት ነው። ለምሳሌ በተላሴትና በጭስ ወይም ደግሞ ጥንታዊ የድንጋይ ሥራዎችን በሲሜንቶ ለመጠገን ሲሞክር የሚፈጠር ጉዳት። ሦስተኛው ደግሞ የባህል ለውጥ ነው። ዘመናዊ አስተሳሰቦች ባህላዊ ሥርዓቶችን ሲተኩ የሚመጣው አደጋ። ነገሩ እነዚህ በዋጋ የማይተመኑ ቅርሶች በዝምታ ከፊታችን እየጠፉ ነው። እናም ይህንን ትንታኔ የምንደመደመው በዚህ ጥያቄ ነው። ይህ ጥንታዊ የሰው ልጅ ቤተ ሙከራ እየደበዘዘ ነው። ታሪኩን ማዳመጥ ብናቆም ምን እናጣለን? ይህ የሁላችንም ታሪክ ነው። እናም የሁላችንም ታሪክ የማጣት አደጋ ላይ ነን ማለት ነው።